ተመልሰናል። እንዲህ ምናምን ነው እንደሰው ደደደደልጅ ባይዘ ድምጽ ነበር መሆን የነበረብኝ። እኔ ሂድን ታለንት አለኝ። እሱ ምንድነው? ማደቆር። ቴንክ ዩ ደግሞ ትደሳሰታችሁ ትላለች። ሰላም እንዴት ናችሁ? ቢቲናስ ነን። ተመልሰን መተናል። እንዴት ናችሁ? እንዴት ቆያችሁን እንበል። ቆይታ እንዴት ነበር? የባለፈው ቪዲዮአችን እንዴት ሰላምታና መደብ አትችሉ። ምን ልበላችሁ? መጀመሪያ ብያለሁ። እኔ ልበላችሁ በስርዓት በህግ አምላክ እኔ ልናገር ነው። አንዴ በህግ አመት አለወራም። አንዴ ጠብቂ። what ጠብቂ። ሰላም እንዴት ናችሁ? ውድ ተመልካቾቻችን፣ ደጋፊዎቻችን፣ ሰብስክራይበሮቻችን ምናልባት በዚህ ቪዲዮ ላይ ስንት ሰብስክራይበር ይኖረን? ጀስት ዝም ብዬ ስጋምተው ስንት የሚኖረን ይመስልሻል? ቢኖረን 1000 ቢኖረን ደስ ይለኝ። oh my god ብዙ መገመት አይታመን። ግን በእርግጠኝነት 200 እናገኛለን። እንደ ጅማሬ አይሽ? በእርግጠኝነት በዚህ ቪዲዮ እርግጠኛ ነኝ ያየን ሁላ ሰብስክራይብ አድርጎ እንደሚል እርግጠኛ ነኝ። ምክንያቱም እዚህ ጋር ነው ያለው። እኔ ያለ እነሱ አሉ። እኔ በእናንተ ተማምኜ ነው እቺ ታዋትና እናንተ ግን በጣም ታይቶ ይዘል የለም ብዬ ትንሽ እንቆይ ያርግልሽ። እሺ ለማንኛውም ጋይስ እንዴት ሰነበታችሁ? ዛሬ ደግሞ ከባለፈው በተሻለ መልኩ ደስ የሚል ሐሳብ ይዘንላችሁ ቀርበናል። እንበላለን ሳንፈራ ያ ለናወራ ቢቱናሶች እዚህ ጋር መተና ለየት ያለ ነው ደግሞ የዛሬው ማለት ተወርቶበት ሊሆን ይችላል። አይ ዶንት ኖ ግን ብዙ ቦታ ላላየሁትም ግን ሳስበው እዚህ ምድር ላይ ያልተወራበት ነገር አለ ብዬ አላም። እውነት ብዙ የተወራበት ነገር አለ። ግን ከዛ ውስጥ ደግሞ እንዴት ነው ይሄ በጣም እንትን ብለሽ እሰራዋለሁ ብለሽ አስበሽ ወይ ደግሞ ሰዎች ይወያዩበት ብለሽ ልክ እንደኛ አይነት ፕሮግራም ያቀርቡ ሰዎች አሁን ለመወያየት ይሄን ነገር በደንብ እንወያየው ብለው በፊት ያየውን ቢሆን ለመወያየት ይመጣልና እኛም ዛሬ እንደዛ ነው ይዘንላችሁ ይመጣል። ወያያላችሁ አትወያዩ ወዳችሁ ነው እንተበት መኮሳተርም አለው። just kidding። ለማንኛውም የዛሬ ርዕሳችን about red flags ይሆናል። relationship and dating red flag በጣም አሪፉ ማለት ነው። ሬድ ፍላግ ብቻ ሲሆን ትንሽ ሰፋይ ነበር። ሲንግሎችንም ካፕሎችንም የሚያካትት ሬድ ፍላግ ስለሆነ ገብተንበታል። ሴቶችም ወንዶችም ያዳመጣችሁ ገብተንበታል። እስቲ አንቺን ሪሌሽንሺፕ ሬድ ፍላግ እንደዚህ ዋው የኔ እንኳን ምን መሰለሽ ሪስፔክት የሌለው ወንድ አይመቸኝም። ሪስፔክት የሌለው ሰዎች በእውነት መንገድ መሰለሽ ለምሳሌ ሬስቶራንት ውስጥ ይሆናል ይችላል ወይም ደግሞ ሌላ ቦታ መንገድ ላይ ምናምን ለዌተሮች ወይም ለሊስትሮች ምናምን ነገር በቃ ዝቅተኛ ናቸው ብሎ የሚያስብ ሰው አይመቸኝም። ማለት ይሄ በጣም ደስ የማይል ነገር ነው። ሰው በሰውነቱ ብቻ እኩል ሁሉንም ያከብር አይነት ሰው ይሄ የሁሉም ምርጫ። አንተም ሆንሽ አንቺም እንደዚህ አይነት አስተሳሰብ ያለው ሰው ከሆነ that's good you should block him እንዴ that's good። ሁሉንም እንደ ሰው እኩል አድርጎ የሚያስብ ከሆነ እና እንደዛ የሚያስብ ከሆነ እንኩኝ እንዴ ነው አይደል መሰለኝ። ግን ብቻ እንትን ይሄ እንዴት ነው ሁላችንም ሰዎች ነን። የሁሉም ሰው ባክግራውንድ ቢጠና ከታች ነው የተነሳው ዘሎ ብሎ እዛ ይደረሰ ይሄ ኢቭን እሱ ራሱ እንደዛ ብሎ የሚያስበው ሰው ሌሎችን ሪስፔክት ማድረግ ሰው እኔንም ሪስፔክት ያደርገኛል ብሎ ማሰብ በጣም ከባድ ነገር ነው። ስለዚህ እንደዚህ አይነት ሰው ምንድነው ወዲያው ኢግኖር ከላይፋችን ብቻ ሳይሆን ከምድርም ኢግኖር ማድረግ ብንችል ጥሩ ነበር። so what's your red flag? የኔ ሬድ ፍላግ ደግሞ ይሄ ምንድነው በየቀኑ አዲስ የሚሆንብሽ ሰው አለ። ባድ ኮሚኒኬሽን ያለው ማለት ራሱን ግልጽ አያደርግም። የሆነ ገብቶሽ አይደል እንደዚህ ሚክስድ የሆነ ሲግናል የሚሰጥሽ ሰው ዛሬ መጣው ከዛ ነገ ቀረው ነገር ከዛ ልክ የሆነ እንትን እንቆቅልሽ እንዳለ ነገር የሱን ህይወት ስፈታ ምኖር እኔ ማለት አባቱ ከተመቸኝ ግልጽ ንገረኝ፣ ከተመቸሽ ግልጽ ንገረኝ ከሆነ ኑር። እኔን ከተመቸኝ ቀጥታ ነው የምናገር። አልሽኮራም ነበር ይሄ ምንድን ነበር እንደ መግደርደር ምናምን ነገር ቀርቷል መሰለኝ አሁን ላይ እና ላይክ
እየተደረደርን እስከ መቼ ነው የምንቆየው? የመግደርደር ባህላችን ማለት አይጠፋም። እሱ አይጠፋ ማለት ይኖር እኮ አንዳንድ ነገሮች ላይ አለ። ግን እንዴት ነው ይሄ? አይ እንደ እውነታው ግን ምንድነው ራሳችሁን ሚስጥር አድርጋችሁ የምትያሳውቁ? ምን አስባችሁ የማይመስል ነገር ላይ ነው ወደድኩሽ ጠለውሽ የሆነ ባህሪ የምታሳዩ ሰዎች ማለት ነው። በቃ ቤት ወተን እየተገናኝተን እያወራን ከሆነ የሆነ አላማ ይዘን መተና፣ ስለዚህ ግልጽ ሆነ ተናገር። መሀል እህቴ እንዳትለኝ ለዴቲንግ ነው የመጣው እህቴ እንዳትለኝ የሆነ ራስ ጀንጀና ሰማምጣ ከጠራኝ በኋላ የማይመስል ነገር ነው ወይስ ምናምን ነገር ከዛ ሌላ ታሪክ ደግሞ እሱ ምን አይነት ሰው ነው እስክንል ድረስ ምናምን እንደዚህ ባድ ኮሚኒኬሽን አይኖራችሁ። ራሳችሁን ግልጽ አድርጉ። መጥፎ ነገር አታውሩ። አዎ ወራቦት ቀን ሙሉ ቁጭ ብሎ ፊልም ምን ሲያዩ ያዋሉ ቴክስት የማይመልሱ ሰዎች ስልኩ ምናምን ይቀራል። ብዙ ስልኩ ቀርቶ ማለት ነው የሆነ ስራ መስሎ ከተማ ውስጥ የተሰራጨው ይመስሉ በጣም ፈልገሻቸው የሆነ አንዳንዴ የሆነ የሚያስጠላ ሙድ ውስጥ ሆነሽ የለም ሰው ማውራት ፈልገሽ ግን ደግሞ የምትቀርቢዋን ሰው ሆኖ አንዳንዴ ደግሞ እኛ ሰዎች ችግር አለ ትክክለኛ ሰው መምረጥ ላይ ችግር አለ። ያ ሰው በደንብ ያናገረኛል ምናምን ብለን አስበን በጣም የሚያስጠላ ሙድ ውስጥ እኮ በጣም ብዙ ጊዜ ይገባል። በዛን ሰዓት መልሱ። ማለት በጣም ቢዚ ልንሆን እንችላለን። ስልካችን መንካት የሌለብን ቦታ ላይ ካልሆነም በስተቀር ሲንግል ቴክስት አም ቢዚ በቃ በኋላ እናቀርሻለሁ አናቀርሃለሁ። አንዳንዴ እንትን ውስጥ አይደል አሁን ለምሳሌ ኦንላይን ላይ ናቸው ስልካቸው ላይ እንደሆኑ 100% ሹር ሆነሽ ምትልኪላቸው ግን እንዳላየ ኢግኖር ምናምን አታድርጉ። በተለገና ማለት ባንፈልገሽ ምናምን እኮ አይደለም ማታ ላይ ሲደርስ እኮ ሌላ ሰው ላወራ እችላለሁ ግን በዛ ሰዓት ማውራት ፈልጌ ስላገኘኋቸው ይሆናል የምልከው እንደሌለ ሰዓት አታድርጉ። ጋይስ ጊዜው ካለፈ በኋላ ከረሳሽ ታሪኩን ከጥፋብን በኋላ ምን ነበረ አትበሉ አናስታውስም በቃ ስረሳ ረስታለሁ። ይሄኛ አያስፈልገው ስራሳ ስረሳዋል ማለት በመስራት ተጠምዳችሁ ነበር። በጣም ቢዚ የሆነ ሰው እኮ ታይም አለው። አንድ ቴክስት ለመመለስ 2 ሰዓት ተወሰነ ምንም ይጠመዱ አይመለከተኝም። እኔ ካለፈ በኋላ እንዲህ ያደርጋል በእንዲህ ሆኖ ትበሉ በቃ ሲጀመር ምክንያት የሚደረደር ሰው ከውሸት ያልራቀ ሰው ነው። በጣም ቅርብ የሆነ ሰው። አዎ ስለዚህ ከምክንያት ራቅ ስንፈልጋት ሲድራስ ልክ እሺ ያንስ ሌላ ሬድ ፍላግሽ ምንድነው? የሌላኛው ሬድ ፍላግ ምንድነው መሰለሽ? ቀጠሮ ቀጥረሻቸው አሁን እኮ በቃ ለቁም ነገር ልታወሪ ይሁን ምን ታሪክ ነው በቃ እንደፈለግሽ ተዝናኝ ምናምንም ይሁን ብቻ ቀጥረሻቸዋል። በሰዓታችን እንዲደርስ እየጠበቅሽ ነው። እነሱ ግን በከቤት ሰሩት ትደሪ ደርሻለሁ እኛ ለእናንተ ስንል ምን ወጡ ባይዘው ይሄ ማን ያከታል ይቆያል ይላል። እኔ ምንድነው ለምንድነው አፋጅንኩት? ምክንያቱም ያበዛው ሰው ጥሩ አይደለም። ግን ልንገራችሁ ስሟት ልጅ እያለው ሰው እንትን ቤተሰብ ነውና የሆነ ቦታ ልንሄድ ምናምን ፈልገን ከዛ ላይ ተባልኩ። ስልክ የለኝም ልጅ ነበርኩ። ከዛ የእውነትን በቃ እንደዛ ቀን ራሴን ጠልቼው አላውቅም። ሲያስጠል መንገድ ላይ ሰውን መጠበቅ በጣም ያስጠል። የሆነ አንዳንዴ ልጅ እያለ ነው የሚሰማን ስሜት አለ። ይሄው እንዴት ነው ካፌ ውስጥ ገብቶ መጠበቅ ሻይ ቡና ጋር መጠበቅ ምናምን እንደዛ አይነት ነገር እንተናል የዛኔ መቼም አናደርገው። ግን እኔ እንዴት ነው እንደዚህ መንገድ ላይ ነው የጠበቅኩት። ባይ አይመጡም በቃ በጣም ተናደርኩኝ። ከዛ ጊዜ በኋላ ነው እንደዚህ በጣም ቀልሜ ነው የምገኘው። ግን ከዛ ጊዜ በኋላ ሰዎቹ ቢያንስ ነው ቀጠሮ ቀጥሬ ግማሽ መንገድ ከደረሱ በኋላ ከቤት ይወጣ ይችላል። ግን ያው አልቀርም እመጣለሁ። ፋይናል ስቶሪዋ ምንድነው? አፋጅ ነኝ ነው እና አይደለም ተለውጫለሁ ግን ስቲል ታረፍዳለች። እውነት ጋይስ እውነት አታድርዱ። እውነት በጣም ከባድ ነገር የእውነት ያናድዳል። እኔ ማለት የዛኔ የነበረኝ ስሜት ላይ ሆኜ ስነግራችሁ በጣም ነው የሚያናደው። ካልደረሳችሁ ማደርስ ከሆነ እኮ ችግር የለውም። እኛም እንደናንተ 30 ደቂቃ 1 ሰዓት ምናምን አርፍዶ መውጣት ይቻላል። ማለት እኩል የምንሆነው እዚህ ሰዓት እንገናኝ የምንለው ተስማምተን ለመገናኘት። እናንተ እንዴት ነው በዚህ ሰዓት እንገናኝ ከዛ የተባለው ሰዓት ከቤት መውጫ ሳይሆን እዛ መገኛ። ስለዚህ ተለወጡ
ለማለት እንፈልጋለን። ገለበጥና እኛ ሬድ ፍላግ በትንሹ ይሄን ይመስል በጣም ብዙ አይደለም። እኛውን አውሪ አላጠን ገለበጥ ነው በቃ ይሁንና ይሁንና የኔ ሬድ ፍላግ ቢሆንም አታርፍዱ። አንደኛ አታርፍዱ። የምሬ ነው ጋይስ። ዋጋ አላት አንድ ደቂቃና በማርፈዳችን ለዛ ሰው ያለንን ቫልዩ ያወረደ ነው የሚሄደውና ክብራችን እንዳይቀንስ የጋራ ሬድ ፍላጋቸው በጣም እንትን ብላኛለሽ። በአላታ ትቻለሁ። ከዚህ በኋላ አላረፍድም። በእናንተ ፊት ቃል ገብታልኛለች። ከዚህ በኋላ ካረፈድኩ ቪዲዮ ላይ እናሳውቃቸዋለን። ምን እንደምትቀጣ ታስቀምጡልኛላችሁ። ካረፈደች ማለት ነው ነግራችኋለሁ። ቅጣቷን ተነግረኛላችሁ። እንቀጣታለን ማለት አላረፍድም ብያለሁ ነው ፕሮሚስ አይደለም ግን ለወጣል ሰዎች ስለማናድን እንለወጣለን። ሶ ጋይስ ያላችሁን ሬድ ፍላጎች ኮሜንት ላይ ደርደር አድርጉልን። በዚህ ወልከላከ እንዴት ነው ሬድ ፍላጋችሁ ምክንያት የሆነውንም ነገር በስነግሩ ደስ ይለናል። ልክ እንደ ማለት ሌላ ጊዜ የምንወያይበት እንችላለን። ሌሎቻችን የምንማርበት ይሆናል ብለን እናስባለን። እናላችኋለሁ። እንወዳችሁ ያላችሁን ሀሳብ ኮሜንት ላይ አስቀምጡልን። ቀጣይ ልንወያይበት የምንችለውን ርዕሶች ኮሜንት ላይ አስቀምጡልን። አንዴ ሰብስክራይብ ረስታችሁ አይደል? ቻሌንጅ ይዘናል። 200 ብዙ ነው መሰለኝ ግን ሰብስክራይብ 200 ሰብስክራይብ በዚህ ቪዲዮ ብቻ እንጠብቃለንና አንቺ ማን ኢትዮጵያ ሕዝብ እንወዳችኋለን። እኔም እወዳችኋለሁ። ባይ ባይ ባይ